በ1600 ዓመተ ምህረት የደመቀ ሥርዓተ መንግሥት በአክሱም ተደረገ። ዘውዱ፣ በትረ መንግሥቱ፣ ሰይፉ ብርቅና ድንቅ በሆኑ በውድ ጌጣጌጥ በተሸለሙ ፈረሶች፣ በልዩ ልዩ ኅብረ ቀለማት ባሸበረቁ ሹማምንት፣ በልዩ ልዩ አልባሳት በተንቆጠቆጡ የቤተ ክህነት ሊቃውንትና የጽዮን ቆነጃጅት አጀቡ ሰልፉ ልዩ ሆኖ በእልልታ በሆታ በእምቢልታ በመለከት በከበሮ በጸናጽል በዝማሬ በሽብሸባ በውዳሴና በቅዳሴ ሥርዓት መንግሥቱ ተጠናቆ በእግዚአብሔር ስም ኢትዮጵያን እንዲመሩ ቃለ መሐላ ገቡ። ለኢትዮጵያ ታላቅነትና ጥንታዊነት ማስረጃ የሆነ ሲሉ የውጭ ምሁራን ሳይቀሩ የጻፉለትና የተደነቁለትን የደመቀ ሥርዓተ መንግሥት በዚህ መልኩ ያደረጉት አጼ ሱስንዮስ ይባላሉ። አጼ ሱስንዮስ ከመወለዳቸውም አስቀድሞ የመንግሥቱ ወራሽ እንዳይሆኑ ትልቅ ደባና ሴራ ሲፈጸምባቸው ነበር። በተለይም የአጎታቸው የአጼ ሰርጸ ድንግል ባለቤት በሆኑት በወይዘሮ ሐመልማላዊት አጼ ሱስንዮስ የመንግሥቱ ወራሽ እንዳይሆኑ በጽንስም ሳሉ ዓይነ ስውር ሆነው እንዲወለዱ የተለያዩ ዘዴዎች ሲሞክሩ ነበር። ዕውር ይሆናሉ የተባሉት ሱስንዮስ ዓይናቸው የአጥቢያ ኮከብ መስለው ተወለዱ። በነገሱም ጊዜ የዓይናቸውን ማማር ለማድነቅ በዘመኑ የነበረ ባለቅኔ እንዲህ ብሎ ተገኘ። የግሪክና የሮም ሰዎች በወንጌል ሳያምኑ በኮከብ ያመልኩ ስለነበረ ሱስንዮስ ከእነርሱ ጋር ያኔ ብትኖር ኖሮ ዓይንህ ኮከብ መስሏቸው ባመለኩት ነበር አለ ይባላል። ሱስንዮስ ልጅ በነበረም ጊዜ አባታቸው ቦረን ከሚባል የኦሮሞ ነገድ ጋር ባደረገው ጦርነት ይገደላሉ። እሱንም ማርኮ ወደ ሀገሩ ወሰደው። የማረካቸው ቦረን እንደ ልጁ አድርጎ በመልካም ሁኔታ እንደያዛቸው በዜና መዋላቸው ተጽፎ ይገኛል። አጼ ሱስንዮስ ንጉሥ ተብለው ከመንገሳቸው በፊት በቦረን ወታደሮች እየታገዙ ከጎንደር ነገሥታት ጋር ረጅም ጊዜ ጦርነት አካሂደዋል። ስመ መንግሥቷ ስልጣን ሞገሳ ከተባለች ሚስቱን በኢትዮጵያ ታሪክ አኩሪ ቅርሶች መካከል አንዱ የሆነውን የፋሲለደስ መናገሻ ቀያሽ የሆኑትን ፋሲለደስን ወልደዋል። አጼ ሱስንዮስ አያሌ መጻሕፍትን እየጻፉ ለየአብያተ ክርስቲያናቱ ማደላቸው፣ ራእየ ዮሐንስን ከላቲን ወደ ግዕዝ ማስተርጎማቸውና ሌሎችም አያሌ ተግባራትን መፈጸማቸው ይነገርላቸዋል። ቢሆንም ሕዝቡ ለሃይማኖት ለውጥ ዝግጁ አለመሆኑን ሳይረዱ በሮማ ሃይማኖት ተጠመቁ፣ ሥርዓተ ቤተ ክርስቲያንና በዓል አከባበሩ እንደ ሮማ ይሁን የሚል ትእዛዝ ሰጡ። ሕዝቡን በቁጣ አበረባቸው። በዚህ የተነሳ ብዙ ደም በመፍሰሱም አጼ ሱስንዮስ አዋጁን ሰርዘው ከስልጣናቸው ወረዱ። ፋሲል ይንገስ፣ ሃይማኖት ይመለስ ተብሎም ልጃቸው አጼ ፋሲል ነገሱ።